ሰላም ጤና ይስጥልኝ የብሔራዊ ሎተሪ ደንበኞች እንዲሁም የዚህ ዩቲዩብ ቻናል ቤተሰቦቻችን እንግዲህ ዛሬ በዚህ ቪዲዮ በእናንተ ጥያቄ መሰረት ብሔራዊ ሎተሪ ገበያ ላይ ያዋለውን 50 ሚሊዮን ሎተሪ የሚያሸልመው ዕጣ በዲጂታል አማራጭ እንዴት ነው መግዛት የምንችለው ብታሳዩን የሚል ተደጋጋሚ ጥያቄ ይመጣልና ከናንተ ይህንን ለማሳየት ዛሬ በዚህ ቪዲዮ መጣናል። እንግዲህ ይሄ የብሔራዊ ሎተሪ ኦፊሻል ዌብሳይቱ ነው። ይህን ጽፋችሁ ነው የምትገቡት። በዚህ ትገባላችሁ። እንግዲህ ይሄ የብሔራዊ ሎተሪ ዌብሳይት በአራት ቋንቋ ነው የቀረበላችሁ። እዚች ላይ በመግባት የሚመቻችሁን ቋንቋ መጠቀም ይቻላል። እሺ አማርኛ ከፈለጋችሁ እዚህ ላይ አማርኛ የሚለውን መርጦ ወደ አማርኛ መቀየር ይቻላል። አፋን ኦሮሞ ይሄው እንዲሁም ትግርኛ ይሄው በአራት ቋንቋ ነው የቀረበው። በትግርኛ ቋንቋውን ቀይራችሁ እዚህ ገብቶ ነው እንግዲህ መጠቀም የምትችሉት ይሄን ዌብሳይት። ስለዚህ እስቲ በእንግሊዘኛ አጠር ቀለል አድርገን ልናሳያችሁ ነው የወደድነው። እንግሊሽ የሚለውን ልምረጥና እዚህ ያሉ ፊውቸሮችን እናያለን። እዚህ ላይ እንደምታዩ ባይ ሎተሪ የሚላል ሎተሪ የምትገዙት ነው። ፕሌይ ኢንስታንት ጌምስ ደግሞ ይሄ ፈጣን ሎተሪዎች አሉ። አራት አይነት እዚህ ያሉ እናያቸዋለን። ሪዛልት ውጤት የምናይበት ነው። ይሄ ዲፖዚት ፈጣን ሎተሪዎችን ስትጠቀሙ ብር የምታስይዙበት ወይም የምታስቀምጡበት ነው እናያለን። እንግዲህ እዚህ ላይ ዊኒንግ ስታር ሄር እዚህ ላይ ማሸነፍ ይጀምሩ ነው። ሪጅስ ኦኬ ቆያኛውን ፊውቸር ይመጣል። ለዚህ በሎተሪ ግዙና እቺኛው ኦፕሽን ደግሞ ፕሌይ ስክራች ጌም የምትለው ፈጣን ሎተሪ የምትጠቀሙበት የምትጫወቱበት ነው። እስከ 500 ሺህ ብር ሽልማቶች አሉ እናያቸዋለን። እስቲ እናያቸው ሎተሪዎችን። ባይ ሎተሪ የሚለው ላይ ስትገቡ ወይም ሎተሪ ግዙ 50 ሚሊዮን ሎተሪ የሚለው ባይ ይሄ አክቲቭ ነው ገበያ ላይ ስለሆነ ነው። እነተምቦላ ካሚንግሱን በቅርብ ቀን ገበያ ላይ የሚውል ነው። ትንሳኤ ሎተሪ እንግዲህ በአመት አንዴ ስለሆነ አልፏል። ይሄ ቀጣዩ አመት ነው። ስለዚህ ባይ ሎተሪ የሚለው ላይ እዚህ ላይ ስትገቡ እነዚህ ናቸው ያሉ። ይሄ ደግሞ ፕሌይ ኢንስታንት ጌምስ ይሄ ፈጣን ጨዋታ የምንለው ነፋቅ አራት አይነት ናቸው። እንግዲህ ይሄን በየቀኑ የምትሸለሙት ነው። በየቀኑ ተጫውታችሁ ሽልማት የምታገኙበት ነው። ከ150 ሺህ ብር እስከ 500 ሺህ ብር ድረስ የሚያሸልም ነው። ይሄ እንዲሁ በዚሁ ገለጻ ለማድረግ ነው እንጂ ዋናው ይሄ ገባንበትና በእናንተ ጥያቄ መሰረት 50 ሚሊዮን ብር የሚያሸልመው ሎተሪ እንዴት በዲጂታል እንገዛለን የሚለው ነው። እዚህ ላይ 50 ሚሊዮን ሎተሪውን እንዴት ነው መንገዛ በዲጂታል የሚለው ላይ እንግባና ይሄው 50 ሚሊዮን ሎተሪ ያው አክቲቭ ነው ቢጫ ነው። እንግዲህ ይሄን ለመግዛት ባይ ናው አሁንኑ ይግዙ የሚለውን ክሊክ እናደርጋለን ወይም ትጫናላችሁ። ተጭነን ስንገባ ይሄን የሚመስል ፊውቸር ይመጣልናል። 50 ሚሊዮን ሎተሪ ብሎ ቀን ሀወር ይሄ ደግሞ የሚወጣበት ቀን ነው ሎተሪው። እንግዲህ ባላንስ 0 ኤቲቢ ነው የሚለው እስካሁን። ስለዚህ ይሄኛው ልክ ከሎተሪ አዟሪዎች ሎተሪ መርጠን እንደምንገዛው ሁሉ ከዚህ ደግሞ ራሳችሁ የፈለጋችሁትን የሎተሪ ቁጥር መደርደር ትችላላችሁ። መምረጥ አምስት አክቲቭ ናት። 5 ቁጥርን ክሊክ ስታደርጉ ሁሉም አክቲቭ ይሆኑላችኋል። እዚህ ፈለጋችሁትን እንደዚህ አድርጎ ፈለጋችሁትን ቁጥር መደርደር ይቻላል። ከደረደራችሁ በኋላ ይሄ ይሆነኛል ካላችሁ ይችን አድ ነው ምናረጋት። በመጀመሪያ ግን እዚህ ላይ ሲንግል ቲኬት እና ፉል ቲኬት የሚል አለ። ግማሽ ሎተሪና ሙሉ ሎተሪውን ነው ወይም እንገዛ ነው። ሲንግል ቲኬቱ 100 ብር ነው። ፉል ቲኬት 200 ብር ነው። ሲንግል እና ፉል የሚለው ምንድነው? ለምሳሌ 50 ሚሊዮን የሚያሸልመውን አንደኛውን ዕጣ ብታሸንፉ ሲንግል ቲኬት የምትለውን በ100 ብር ከገዛችሁ 25 ሚሊዮን ግማሹን ነው የምትሸለሙ ማለት ነው። ፉል የሚለውን ሙሉውን ደግሞ ከሆነ የገዛችሁና 50 ሚሊዮን የሚያሸልመውን ሎተሪ ካገኛችሁ
ሙሉውን ብር ነው የምትሸለሙ ማለት ነው። ስለዚህ ይሄን ቁጥር ደርድራችሁ ይሄ ቁጥር ይሆነኛል ካላችሁ ቁጥሩን የግላችሁ ለማድረግ አድ ቱ ባስኬት የሚለውን ነው የምትጫኑ። ልክ እንደዚህ ማለት ነው። ይሄን ክሊክ ስታደርጉ አያችሁት እዚህ ላይ ይመጣላችኋል 50 ሚሊዮን 200 ብር ብሎ ቁጥራችሁ ይሄ ነው። ይሄን አልፈልግም ካላችሁ ይሄን ማጥፋት ነው። ዲሌት ስታደርጉት ይጠፋል። ከዚያ በራሱ ቁጥር እንዲሰጣችሁ ሲስተሙ የሎተሪ ቁጥር ከፈለጋችሁ ያቺ ኢዚሊ ፒክ የምትለዋን ክሊክ ማድረግ ነው። ያያችሁት? እሺ ይሄው ራሱ ቁጥር ደርድሮላችኋል። ይሄን ከፈለጋችሁት ይሄ ይሁንልኝ ብላችሁ ከተስማማችሁ አድ ቱ ባስኬት ይሄው ቁጥራችሁ እዚህ ላይ ይመጣል። እሺ 50 ሚሊዮን ይሄ የሎተሪ ቁጥራችሁ ነው። እዚህ የብር መጠን ነው ያው ፉል የሚለውን ስለመረጥ 200 ብር ነው። ስለዚህ ቀጥታ ይሄን ቁጥር ለመግዛት ከተስማማችሁ ቼክ አውት የምትለዋን ክሊክ ማድረግ ነው። ቼክ አውት የሚለውን ስትጫኑ እዚህ ላይ ኮንፊርም ፔመንት ይላል። ክፍያውን ያረጋግጡ ማለት ነው። ኮንፊርም ፔመንት የሚለውን ትጫናላችሁ። ከዚያ እነዚህን የመክፈያ አማራጮች ያመጣላችኋል። ለምሳሌ እኔ ቀላልም ስለሆነ ቴሌብር የሚለውን ልምረጥ። ስለዚህ ቴሌብር የምትለዋን መጫን ስትጫኑ ይሄው በቢጫ ከለር ያከባዋል። ከዚያ ባይ ትኬት ሎተሪውን ይግዙ ነው። ይሄን እጫናለሁ። እሺ ይሄን ስንጫን ይሄው እንደምታዩት መርቻንት ኦርደር ነምበር ብሎ ያመጣል። ባይ ጉድስ የምትከፍሉት 200 ብር ነው። ከዚያ ያው ቴሌብር እስከሆነ ድረስ ስልክ ቁጥራችን በስልክ ቁጥር ነው የቴሌብር አካውንት ስልክ ቁጥራችን እዚህ እናስገባለን። ስልክ ቁጥራችሁን ብር የሚቆርጥበት እዚያ ኤስኤምኤስ ቬሪፊኬሽን ኮድ እንዲላክላችሁ ሴንድ ኤስኤምኤስ ኮድ የምትለዋን ይሄን መጫን ነው። መልኩት አሁን ቬሪፊኬሽን ኮድ በስልክ ደርሰኛል። የማረጋገጫ ቁጥር ማለት ነው። ደረሰኝ 79893 የሚል 79893 አሁን ልግባ ኔክስት አያችሁት አይደል? ወደ ቀጣዩ ስገባ ዋሌት ይላል። አዎ ቴሌብር አካውንት ዋሌት ነው። ፒን ኮድ ይሄ የቴሌብር ቴሌብር የምትጠቀሙበትን ፒን ኮድ ነው የምታስገቡ። በሌሎች አማራጭም ከሆነ የሌሎች የምትጠቀሙባቸው ሚስጥር ቁጥር እዚህ ላይ ፒን ኮዳችሁን ታስገቡና ኮንፊርም ነው። ኮንፊርም የሚለውን ስትጫኑ የሎተሪ ቁጥር የመረጣችሁትን ቁጥር ይልክላችኋል። ስለዚህ ሎተሪውን ገዛችሁ ማለት ነው። ከሞላ ጎደል በዲጂታል አማራጭ በዚህ መልኩ ነው የምትገዙት። ሌሎች ጥያቄዎች ካሏችሁ ደግሞ ኮሜንት ስራ አስቀምጡልን። ቪዲዮውን ይዘን እንመጣለን። እናመሰግናለን። ከወዲሁ መልካም እድል ይሁንላችሁ።